አሜሪካ ወደ ሀገር በሚገቡ 200 ቢሊዮን ዶላር ዋጋ ባላቸው የቻይና ምርቶች ላይ ተጨማሪ ቀረጥን ተግባራዊ ማድረግ ጀመረች። ጤና ይስጥልኝ ተመልካቾች፣ ከፋና ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አስቀድመን የአዲስ አበባ ፖሊስ ኮሚሽን አሁን በወቅታዊ ጉዳዮች ላይ መግለጫ እየሰጠ ይገኛል። እሱም መግለጫ እንከታተል፣ ሌሎች ጉዳዮችን ተመልሰን እንመጣባቸዋለን። በእነዚህ ፕሮግራሞች መሰረት ብዙ ህዝብ ወደ አዲስ አበባ የሚገባበት ብዙ ወጣት የሚገባበት ሆኖም ግን ከአምስት በፊት በአዲስ አበባ ውስጥ ምንም አይነት ህዝብም ሆነ ምንም አይነት ሰልፍ ያልተፈቀደበት ሁኔታ ነው የነበረው። ፍቃዱ በአምስት ነው። ከዛ በፊት ይደረጉ የነበሩ ነገሮች በሙሉ በጸጥታ አካሉ ምናልባትም ኢንዲቪጁዋል ሆኖ ባንዲራ መስቀል ይቻል ነበረ። ሌሎቹንም ስንቀበል ይሄ ተደርጓል። ይሄን በትክክለኛው መንገድ ሁከት እስካልፈጠረ ድረስ ጸጥታ ኃይሉ ሲከታተለው ነበረ። የወሰነው እርምጃ የለም። ሆኖም በዚህ ወቅት ባንዲራ ተሰቅላላ አትሰቅልም ወይ ደግሞ በተለያዩ በኮርነር ስቶኖች ላይ በመንገድ ላይ አርማ ተቀባላ አትቀባም በሚል በተለይም ይሄ ባንዲራ ተሰቅላላ አትሰቅልም የሚለው ወገን አዲስ አበባ ውስጥ በውል ያልታወቀ ይሄ ነው የማይባል አካል ከየመንደሩ ወጥቶ ስርዓተ አልበኝነት በነገሰበት መልክ ፖሊስ እያለ የፖሊስን ስራ ወስዶ ለማስቆምና ግርግር የተፈጠረበት ሁኔታ ነው የነበረው። ይሄ ህገወጥ ነው ባይዘ ይሄ ላስቆም ያለው አካል ህገወጥ ነው። የፖሊስን ስራ መውሰድ አይችልም። ህጋዊም አልነበረም ያለ ፖሊስ ያንን የማስቆም እና የማስተካከል ኃላፊነት የነበረው ፖሊስ ነው። በዚህ ሁኔታ ሁከቱ ተፈጠረ። በሁለት እስከ 5 ከዛም አልፎ እስከ 7 የቀጠለበት ሁኔታ ነው የነበረው። እንግዲህ በዚህ ሁኔታ የተለያዩ ጉዳቶች ደርሰዋል። የደረሱት ጉዳቶች ወደ 28 በአዲስ አበባ ውስጥ 28 የሚሆን ሰው ሞቷል። ይሄ በዝርዝርም በየክፍለ ከተማም ማየት ይቻላል። በኮልፌ 14፣ አዲስ ከተማ 5፣ አራዳ 1፣ ንፋስ ስልክ 3፣ ጨርቆስ 5 በድምሩ 28 ሰው ህይወቱ ያለፈበት ሁኔታ ነው የነበረው። ከዚህ ውስጥ እንግዲህ አብዛኛው የሞተው ሆስፒታልም ሆነን እንዳጣራ ነው አብዛኛው በድብደባ በድንጋይ በተጨማሪ በስለትም የሞተበት ሁኔታ ነው የነበረው። ከዚህ ውስጥ በጸጥታ ኃይሉ የሞተው 7 ነው። በ3 2 ሰው አንድ ፖሊስ 2 በፖሊስ አንደኛው በስተት በፖሊስ ይሄን የፈጸመ ፖሊስም ታስሯል ይዘናል። አንደኛው ደግሞ የፍርድ ቤት ሊዘርፍ ሲል በፖሊስ እርምጃ ተወስዶበታል ሞቷል። ሌላው በ7 እንደምታውቁት እዚህ ጨርቆስ አካባቢ 5 ሰዎች የሞቱበት ሁኔታ ነው የነበረው። እንግዲህ በድምሩ በሰው ህይወት መጥፋት ላይ ይሄን ያህል የደረሰበት ሁኔታ ነው የነበረው። ኮሚሽናችን በዚህ ሁኔታ በከፍተኛ ደረጃ ያዘነበትና ከያንዳንዱ ህገወጥ ጋር በትንቅንቅ ሁኔታውን ለመቆጣጠር እየሰራ ባለበት ሁኔታ ነው ይሄ ጉዳት የደረሰው ያለ። በተጨማሪ በተለያየ መንገድ ከሆስፒታል እንዳረጋገጥ ነው የተለያየ ድብደባ እና የተለያየ መቁሰል ቁጥራቸው ይሄን ያህል የማይባል ጉዳት ደርሶባቸዋል። እንግዲህ ጉዳቱ ይሄ በሰው ህይወት ሲሆን በተጨማሪም በንብረት ላይም ከፍተኛ ጉዳት ደርሷል። አንደኛ ባንክ ቤቶች በከፍተኛ ሁኔታ ተደብድበው ለመዝረፍ ሙከራ ተደርጓል።
እስካሁን የተዘረፈ ብር ባይኖርም ጸጥታ ኃይሉ ያንን ለማስጣል ሞክሯል። የተለያዩ ሱቆች፣ ግንቦች ተቀጥቅጠዋል፣ መስታወታቸው ረግፏል። መኪናዎች፣ የተለያዩ መኪናዎች ተቀጥቅጠዋል፣ ብዛት ያላቸው። የንግድ ስርዓቱ ተዛብቶ ነበር። በዚህ በ3 እና በ4 ቀን ውስጥ በከፍተኛ ደረጃ ይሄ ነው የማይባል በሚሊየንስ የሚቆጠር ነግዶና አትርፎ የሚያድረው ኃይል የንግድ ስርዓቱን እንዳካሄድ ሱቆች እንዲዘጋ ተደርጎ በኢኮኖሚው ላይ ጉዳት እንዲደርስ ይሄ ነው ብለን ባንገምተውም ጉዳት ደርሷል። 3 ቀን ማለት እንግዲህ ቀላል ነገር አይደለም ያለ። እነዚህ የደረሱ ጉዳቶች ሲሆኑ እንግዲህ ከዚህ ጉዳት ጋር በተያያዘ የአዲስ አበባ ፖሊስ ምን ያደርግ ነበር ይሄንን ጉዳት ለመቆጣጠር እና ምንስ እርምጃ ወሰድን የሚለውን ቀጥሎ በዝርዝር አቀርባለሁ። እንግዲህ ይሄን ጉዳት ተከትሎ ይሄን ጉዳት ያደረሱ ህገወጥ ሰዎችን በየቦታው በሚከሰትበት ቦታ በሙሉ የማያዝ የማደን ስራዎችን ስንሰራ ነበር። እንግዲህ በመንጋ ነው ወደ ጎዳና የሚወጣው። ይሄም በመንጋ የሚወጣውን ጎዳና በአብዛኛው ሰላማዊ በሆነ መንገድ እንዲጠናቀቅ ፖሊስ ከፍተኛ ጥረት ሲያደርግ ነበር። እያወያየም አንዳንድ ቦታ እሺ በሚሉበት ቦታ ላይ እያወያየ ጉዳዩ በዚህ መልክ አይደለም በሚል የሚመልስበት ጊዜ ነበረ። ገሚሱ ደግሞ ጥፋት ወይንም ሁለቱ ቡድን በሚገጥምበት ጊዜ በጭስም በመያዝም ሲያረጋጋ የነበረበት ሁኔታ ነው የነበረው። በዚህ ሂደት ብዙ ጥፋተኞችን በቁጥጥር ስር አውለናል። ወደ ሰልፉ ህገወጥ በሆነ መልክ ወደ ሰልፉና ወደ ህገወጥ ስራዎች የገቡትን በቁጥጥር ስር አድርገናል። አብዛኛው እያጣራን እየመከርን የመልቀቅ ስራዎችንም ሰርተናል። ከዚህ ጎን በጎን ግን በህጉ የሚያስጠይቃቸው በሁከቱ የተሳተፉ እና እንደ ዜጋ ቀጣይ ጥፋት ውስጥ እንዳይገቡ በተለያየ መልክ ሰብስበን ለህንጸት ለጊዜው ሰንዳፋ አካባቢ አቆይተን አሁን ግን አጣርተን ለህንጸት ወደ ጦል ላይ የገቡ 1204 ዜጎች እዛ ይገኛሉ። እዚህ ቦታ ላይ ጥበቃ አለን፣ መርማሪ አለን። ወደፊት የሚያንጽ የሚገነባ አካል አደራጅተን ባጠረ ጊዜ ውስጥ ጥሩ ዜጋ እንዲሆኑ አድርገን ወደ ህብረተሰቡ የምንመልስበትን ዳይሬክሽን ፈጥረን እየሄድንበት ነው ያለነው። እንግዲህ ከዚህ ጋራ በወቅቱ በህግ መጠየቅ አለባቸው እና ወንጀሉ በግልጽ የተፈጸመና መረጃም ተገኝቶ እና ወደ ህግ ስርዓቱ መግባት አለባቸው የተባሉ በ10ሩም ክፍለ ከተማ ውስጥ 174 ተጠርጣሪዎች አሉ። እነዚህ ወደ ህግ ስርዓት የሚገቡበት ሁኔታ ነው የምንፈጥረው ያለ። ሌላው ተጨማሪ ነገር ይሄን ሁከት ሲፈጸም በከተማችን ለረጅም ጊዜ ብዙ ህገወጥ ስራዎች ሲከናወኑ የቆዩበት ሁኔታ ነው የነበረው። እንግዲህ አንዱ ህገወጥ ንግድ ስፔሻሊ የማይፈቀዱ ቁማር ቤቶች፣ ሺሻ ቤቶች ላይም እርምጃ ወስደናል። ጥናቱ ነበረን ከዚህ በፊት ማለት ነው። በዝርዝር አጥንተናል። ህብረተሰቡ በተደጋጋሚ ይሄ ጉዳይ አስቁሙልን እያለ አንደር ኤጅ የሆኑ ቲኔጀርስ የሚባሉት በዚህ ቦታ የሚሰማሩበት እና እንደ ዜጋ መጥፎ ሁኔታ የሚፈጥረውንም እርምጃ ወስደናል። ይሄም በዝርዝር ስናቀርበው ወደ 1459 የተያዙ ነበሩ በሺሻ ቤት ውስጥ። እነዚህ ሺሻ የሚያስጨሱ
እና በዛ ቤት ውስጥ የሚሰሩ እንግዲህ ባይዘ ይሄ ሺሻ ቤት አይደለም ተብሎ የሚታወቀው መጠጥ ቤት ነው። ስትገቡ ውስኪ አለ ወይ ቢራ አለ። ፍቃዱ የወጣው በእነዚህ መጠጦች ነው። ወገኑ ግን አጠቃላይ ያ ሰው የሚነግደውና የሚያተርፈው በሺሻ ነው። ይሄ በግልጽ የተረዳነውና ያረጋገጥነው ጉዳይ ነው የሚሆነው። ከዚህ ጋር የሺሻ ዕቃዎችንም የማውደም ወይንም የመቆጣጠር ስራዎችን ሰርተናል ያለ ባይዘ እነዚህ የሺሻ ዕቃዎችም ህገወጥ ናቸው። ገና ሲገቡ ጀምሮ ህገወጥ ናቸው። ኢትዮጵያ ውስጥ የሺሻ ዕቃም ሆነ ሺሻም የሚጨስበት ህግ የለም። ሁላችንም እንደምናውቀው ማለት ነው። ሊኖርም አይችልም። ከቻል ሲጃራንም ራሱ ሌሎች ሀገሮች እየተቆጣጠሩ እንዳሉት በሰው ላይ ከሚያደርሰው ጉዳት አንፃር በአንዳንድ ሆቴሎች እንደምታዩት የሚከለከልበት ሁኔታ አለ። ይሄ ጥሩ ነገር ነው። ሺሻም ላይ በዚሁ መልክ ነው መቀጠል ያለብን ያለ የሺሻ ዕቃዎችን 1828 ዕቃዎችን ተቆጣጥረናል። በእጃችን አለ። ይሄ ማለት ነው። ሌላው በ10 ክፍለ ከተማዎች ቁማር ሲጫወቱ የያዝናቸው አሉ። ቁማርተኞች ምናልባት ስለ ቁማር ምንም ጥያቄ ሊነሳ አይችልም። በአገራችን 31 ሰዎችን በቁጥጥር ስር አድርገናል። ሌላው በኦፕሬሽኑ የተካሄደው ከጫት ህገወጥ ጫት ቤቶች አይዶንት ኖ ህገወጥ ሱቆች ምናልባት ጫት ሊኖሩ ይችላሉ እንጂ የማስቃም የጫት ፍቃድ አላቅም። እዚህም 94 ሰዎችን ይዘናል ያለ። ሌላው መጠኑ ያልታወቀ ሐሽሽም ይዘናል። ግራሙ ያልታወቀ ማለት በቁጥጥር ስር አድርገናል ያለ። በቁማሩ የተያዘው 9325 ገንዘብም በቁጥጥር ስር አድርገናል ያለ። እንግዲህ ቅድም እንዳልኳችሁ እነዚህን ነገሮች በረጅም ጊዜ ጥናት ህጋዊ በሆነ መልክ ማለት ነው ህጋዊ በሆነ መልክ እርምጃውን በጥንቃቄ ወስደን አብዛኛው ሰው በእነዚህ ሁኔታዎች ከቁማር ውጪ በምክርና በግጸጻ የተለቀቁበት ሁኔታ ነው ያለው። ይሄ ሁሉ ሰው ቢያዝ እስር ቤቶቻችንም አይበቁም። ለአንድ ጊዜ ማለት ነው ለአንድ ጊዜ ይሄንን አድርገን መልሰናቸው። በዚህ እንግዲህ ሰሞኑን የሚናፈስ ነገር አለ። ባይዘ በጣም ክሊር ማድረግ ያለብኝ በሶሻል ሚዲያውም በምኑም የሚባለውን ነገር እናውቀዋለን። አሁን ሰላሙ ከመጣ በኋላ ጥሩ ነው በሶሻል ሚዲያም በምንም የሚናፈሰው ነገር። ያኔ በግርግሩ አልነበረም። አሁን የተለያዩ ነገሮችን የሐሰት ምንጭ በመጠቀም ገሚሱ ስንዝናና ስንጠጣ ቲቪ ስናይ ኳስ ስናይ ተያዝን ይላል። ይሄን በግልጽ ላረጋግጥላችሁ የምችለው ባይዜ እነዚህ ቦታዎች ላይ ይሄንን ሺሻ የሚጠቀሙት ድሆች አይደሉም። አብዛኛው አለው የሚባለው አካል ነው። የመንግስት ሰራተኛ አለ፣ ነርሶች አሉ፣ ከውጪ የመጡ ወደ 60 የሚሆኑ የውጪ ፓስፖርት ይዘው ነው ያገኘናቸው። የውጪ ዜጎች አሉ በእነዚህ ቦታ ላይ ማለት ገንዘብ ያላቸው እና ይሄንን ለማጨስ የሚችሉ አካላቶች ናቸው እዚህ ቦታዎች ላይ የተያዙት ያለ። በጣም ያሳዝናል። ይሄ ባይዜ መረጃው አለን። ምንም የምንዋሻሽበት ጉዳይ አለን። ፎቶ አንስተን ዶክመንት አድርገን እነማን ናቸው ከተባልን ልናሳይ የምንችል በሶሻል ሚዲያ እንዲሆንኩ አይደለም። ካስፈለገ በፈለጋችሁት ጊዜ ልናሳይ የምንችል መረጃ ይዘን ተስተካከሉ፣ ይሄ አይጠቅምም ብለን ነው የለቀቅናቸው። መታወቅ ያለበት ማለት ነው እንጂ ሲዝናና የሆነ ነገር ህጋዊ ቤት ውስጥ ገብቶ አይደለም። አዲስ አበባ ውስጥ ባይዜ በጣም ታክስ የሚከፍሉ በንግዱ ህጋዊ ስራ የሚሰሩ መዝናኛ ቤቶች አሉ፣ መጠጥ ቤቶች አሉ። እዚህ መሄድ ይቻላል። ነገር ግን ታክስ የማይከፍል ህገወጥ ማህበረሰብን የሚጎዳ አካባቢ ስፔሻሊ ባይዘ እነዚህ ቤቶች ያሉት ቦሌ አካባቢ አብዛኛው ምርጥ ፎቆች ላይ ነው እነዚህ ነገሮች ተከፍተው
ህገወጥ ስራ የሚፈጸሙት። ሌላው መታወቅ ያለበት ይሄን ህገወጥ ስራ የሚሰሩት ባለቤቶቹን አላገኘናቸው፣ ተደብቆ ነው እዛ ሚስኪኖችን አሰማርቶ ባለቤቱ ይሄን ስራ የሚሰራው ያለ። ሌላ ቀርቶ ማናጀር የሚባሉት ራሱ ነው ተደብቀው የሚሰሩት ያለ። ይሄ በደንብ መታወቅ መቻል አለበት። ይሄ ህገወጥ ስራ መልክ ያዝ በሚባልበት ጊዜ የሚፈጠረው ጫጫታ ህገወጥነትን ለማስቀጠል ካልሆነ በስተቀር ሌላ ዓላማ የለውም። በእኔ ይቺ ከተማ ያላት አንድ አማራጭ ነው፣ ህጋዊ መንገድ ይዞ መሄድ ብቻ ነው። ለህገወጥን መንገድ መክፈት በፍጹም አይቻልም። እስካሁን ነበር በተለያየ መንገድ ማለት ነው። ሌላው መግለጽ የምፈልገው ባይዜ መታወቅ ያለበት እነዚህ ህገወጦች አዲስ አበባ ውስጥ ህገወጥነት በጣም እየበዛ ነው፣ ዘረፋ እየበዛ ነው። ዘረፋው እንግዲህ በፊት ያልነበረ መኪናም ጭምር ነው በቀን በፀራራ ፀሐይ እየተዘረፈ ያለው። መቁጠር እና ዳታውን መናገር ይቻላል። እነዚህ ዘራፊዎች ተደራጅተው እንደ ቡድን በመሳሪያ በቁጥጥር ስር በጣም ብዙ ዘራፊዎችን አድርገናል። ማየት ይቻላል፣ መጎብኘት ይቻላል። ያመኑ 25 ጊዜ የዘረፈ በቁጥጥር ስር አድርገናል። 25 ጊዜ የውጪ ዜጎችን በአንድ ዘረፋ 600,000 የሚከፋፈሉበት ባንካቸው ላይ ከግማሽ ሚሊዮን በላይ ብር ያላቸው ዘራፊዎቹ አደረጃጀታቸው ከክፍለ ከተማ ከሩቅም ነው። ፎር ኤግዛምፕል ከጎንደር የተደራጀ ቡድን እዚህ መጥቶ የሚዘርፋል የያዝነው አለ። ከደሴ ተደራጅቶ እዚህ የሚዘርፋል። ከአርባ ምንጭ ተደራጅቶ እዚህ የሚዘርፋል። መኪና፣ ገንዘብ። አንድ በጣም ጥሩ ምሳሌ የሚሆናችሁ ከቻላችሁ እስር ቤት ገብታችሁም ልትጎበኙት የምትችሉ አንድ ከደሴ የመጣ ዘራፊ በጣም ወጣት በፍጹም ማንም ሊገምተው የማይችል ዘራፊ በመሆኑ እንግዲህ በቀን በፀራራ ፀሐይ ቦሌ መድኃኔዓለም ውስጥ አንዲት ሴት መኪና የያዘች በጥፊ ብሎ መኪናዋን ወስዶ አውጥቶ ድራይቭ እያደረገ 4 መኪና እየገጨ ለማምለጥ ሞክሯል። በቁጥጥር ስር ግን ይዘነዋል። ከአርባ ምንጭ መጥተው እንግዲህ የሩቁን ነው የምነግራችሁ። ከአርባ ምንጭ መጥተው እዚህ መሻለኪያ አካባቢ የጅቡቲ የሆነ መኪና በመሳሪያ ዘርፈውት አምልጠው በቁጥጥር ስር አውለናቸው እስከ መሳሪያው እስከ መኪናው አምነው በእስር ቤት ውስጥ ይገኛሉ። ወደ ፍርድ ስርዓት ውስጥ እየገቡ ነው ያሉት። ይሄ ቡድን እቺ ከተማ እንድትረጋጋ አይፈልግም። ለምን? ዘርፎ ለመኖር የሚፈልግ በጉልበት ለመኖር የሚፈልግ በጣም ብዙ አለ። በየዕለቱ ማለት ነው በየምሽቱ ሞባይል ገንዘብ የሚዘረፈው 5-6 ሰው በቁጥጥር ስር የምናውልበት ሁኔታ ነው ያለው። ስለዚህ ይሄም ቡድን መልክ የማስያዝና በቁጥጥር ስር እያዋልን እየሄድ ባለንበት ወቅት ነው ይሄ ሁከት የተፈጠረው ያለ። ስለዚህ ህብረተሰቡ በዚህ ላይ በከፍተኛ ደረጃ እየተባበረን ነው። ወንጀለኞችን የማደን የመያዝ እና ስርዓት ለህግ የማቅረብ በከፍተኛ ደረጃ እየተባበረ ያለበት ሁኔታ ነው ያለው። ሌላው የጸጥታ ተቋማችን እንደ አዲስ አበባ ፖሊስ እንግዲህ የአዲስ አበባ ፖሊስ የተለያዩ ኮምፕሌኖች ይቀርባሉ። እኔ እንደ ፖሊስ ኮሚሽነር እዚህ ችግሮችን ተገንዝበን ሪፎርም እየሰራን ነው በአዲስ አበባ ፖሊስ ላይ ማለት ነው። ፖሊሱን በምንም አይነት መልክ ከህገወጥ ጋር እንዳይተባበር ከህገወጥ ጀርባ ራሱን እንዳያሰልፍ ከፍተኛ ሪፎርም እየሰራንበት ያለንበት ሁኔታ ነው ይሄ ሁኔታ የተፈጠረው። በአጭር ጊዜ በእርግጠኝነት ይሄ ሪፎርም ሰርተን ፖሊሳችንን የማስተካከል በህግ መንገድ ብቻ የሚከድበት ስርዓት ፈጥረን አዲስ አበባን ህዝቡ የሚፈልገው ከተማው የሚፈልገው ስታንዳርዱን የጠበቀ
የጸጥታ የማስከበር ስራዎች ውስጥ ለመግባት ከፍተኛ ጥረት ያደረግንበት ሁኔታ ነው ያለው። እንግዲህ ኮሚሽኑ ትግሉ ውጪ ካሉ ህገወጥ ጋርም ውስጡ ደግሞ ካሉ በተለያየ መንገድ በዚህ የሚሰማሩ አካላቶችንም ያለ ምህረት የማስተካከል ስራዎችን እየሰራ ያለበት ሁኔታ ነው ያለው። እንግዲህ በዚህ ሁኔታ ሆኖ ነው ይህ ሁከትና ብጥብጥ የተፈጠረው ያለ። ሆኖም አሁን እየተናፈሰ ያለው ይሄ እርምጃ በሚወሰድበት ጊዜ የተለያዩ በሶሻል ሚዲያ የሚተላለፉት ትክክለኛ መረጃውን የሚፈልግ አካል ካለ ከኛ ጋር ተነጋግሮ መረጃውን መውሰድ ይችላል ያለ እንዴት እንደሆነ ማለት ነው። የተያዘ የት እንዳለ በትክክለኛ መንገድ ማሳየት እንችላለን። አለበለዚያ ለወረበሎች ወይንም ደግሞ ለህገወጥ መንገድ በሚከፍት መልክ መሄድ አይቻልም ከዚህ በኋላ ማለት ነው። በጣም የሚገርማችሁ አዲስ አበባ ላይ የያዝናቸው በሙሉ ምንም አይነት አይዲ የሌለውም ማለት አዲስ አበባ ላይ ለመኖሩ ላለመኖሩ የሚገልጽ አይዲ የሌለውም ማለት። በዚህ አጋጣሚ ከተማችን የሚኖርባት የሚሰራባት አካል ማን እንደሆነም መስተዳድሩም የሚመለከተው አካልም እየፈጠረ መሄድ መቻል አለበት። ይሄ ለፖሊስ ከፍተኛ እገዛ ይፈጥራል። አለበለዚያ በምን ጊዜ የሚገባ በምን ጊዜ የሚወጣ የማይታወቅ ከየትም የመጣ ህገወጥ እንደውም ህገወጡ ሌላ ቦታ ፈጽሞ እዚህ የሚደበቅበት ሁኔታም አለ። ይሄን መከላከል መቻል አለበት። እንግዲህ እንደ አዲስ አበባ ፖሊስ ከተማው ስታንዳርዱን የጠበቀ ደህንነት ህብረተሰቡንም የሚያረካ ደህንነት አሁን የተፈጠረው አይነት ስጋት ተወግዶ ሰላምና እድገት እንዲኖር በከፍተኛ ደረጃ እየሰራን ያለንበት ሁኔታ ነው ያለው። ምናልባትም በዚህ አጋጣሚ መግለጽ የምፈልገው ህገወጦች ወደ ህጋዊ መንገድ ቢመጡ ይመረጣል። ከዚህ በኋላ በአምስቱም ተመልካቾቻችን የተከታተላችሁ የነበራችሁት ከአዲስ አበባ ፖሊስ ኮሚሽን ሜጀር ጀነራል ደግፌ በዲ የሰጡትን መግለጫ ነበር። ተመልካቾቻችን ይህንን በምሽቱ ፋና ዘጠናችን በስፋትና በዝርዝር